ሃይ ጌዝ እንግዲህ ኒኪ ላይቭ ይለያል የምላችሁ በምክንያት ነው። ይህን ሰሞን በስፋት ኒኪ ላይቭን እያስተዋወቅኳችሁ እገኛለሁ። ምክንያቱም በምክንያት ነው። ከተለያዩ አፖች ይለያል። ይሄ ሚኪ ላይቭ የሚባለው አፕ ከተለያዩ ኢቨንቶች አሉት ብዬ ትላንትና ቪዲዮ ሰርቼላችሁ ነበረ። ከነዚህ ኢቨንቶች አንዱ የሆነውን አንስቼ ላውራችሁ። ከነዚህ ኢቨንት ውስጥ አንዱ የሆነው ፓስቱ ሚሊየነሪ የሚባል ፊቸር ወይ ደግሞ ኢቨንት አለው። በየሳምንቱ፣ በየሰዓቱ፣ በየቀኑ ኩሙሌት የሆነላችሁን ኮይኖች ወይ ደግሞ ዶላሮች ወደ ሳምንት ላይ የሚሰጣችሁ ኢቨንት ፊቸር ነው። እንግዲህ ይሄ ፊቸር ከሌሎች የትም የማታገኙት ፊቸር ነው። ምክንያቱም አንድ ዩዘር ፓርቲ ከፍቶ ላይቭ ሲቀመጥ በሱ በከፈተው ፓርቲ ወንበር ላይ 4 ሰው በተመሳሳይ ሰዓት ተቀምጦ ፓርቲ ለ30 ደቂቃ ቢቀመጥ ያ ፓርቲ የከፈተው ሰውዬ በሰዓት በ30 ሰከንድ በ30 ደቂቃ ውስጥ 1000 ኮይን ይሰጠዋል ማለት ነው። 1000 ኮይን ይሰጠዋል ማለት ነው። በቀን ውስጥ 4 ጊዜ መስራት ይችላል። ስንት ማለት ነው? 4000 ማለት ነው። በቀን ውስጥ በቀላሉ ላይቭ ላይ እስከ 4000 ከዚህ ኢቨንት ብቻ መስራት ትችላላችሁ ማለት ነው። እንግዲህ እኔ ለተመልካቾቼ መጥፎ ነገር አልሰራም ብዬ ከዚህ በፊትም ቃል እንደገባሁላችሁ መሰረት ምንም ያህል ብር ቢከፈለኝ ፔጄ ላይ ለተመልካቾቼ የማይጠቅም ነገር ያላመንኩ